የሰነደ መዋዕለ ንዋይ አክሲዮን ለመገበያየት ሲያስቡ ጥንቃቄ ሊያደርጉባቸው የሚገቡ ጉዳዮች። የኢትዮጵያ የካፒታል ገበያ ባለስልጣን የካፒታል ገበያን ለማልማትና ኢንቨስተሮችን ለመጠበቅ በአዋጅ ቁጥር 1248/2013 የተቋቋመ ባለስልጣን መስሪያ ቤት ነው። በዚህም መሰረት የሰነደ መዋዕለ ንዋይ አክሲዮን ግብይትን በተመለከተ ማንኛውም ለህዝብ የሚቀርብ የሽያጭ ማስታወቂያ ለህዝብ ከመተላለፉ በፊት ከባለስልጣኑ ፈቃድ ማግኘት ያለበት ሲሆን አክሲዮን መገበያየት የሚቻለውም ከባለስልጣኑ ፈቃድ በወሰዱ አገልግሎት ሰጪዎች በኩል ብቻ ነው። በተለያዩ ማህበራዊ ሚዲያዎች ላይ የሰነደ መዋዕለ ንዋይ አክሲዮን ግብይትን በተመለከተ የተለያዩ ማጭበርበሮችና ህገወጥ ተግባራት እየተስተዋሉ መጥተዋል። ህብረተሰቡ አክሲዮን ሽያጭን በተመለከተ የሚተላለፉ ማስታወቂያዎችን ከኢትዮጵያ የካፒታል ገበያ ባለስልጣን ፈቃድ የተሰጣቸው መሆኑን እንዲያረጋግጥ እናሳስባለን። ፈቃድ የሌላቸው ማስታወቂያዎችና በካፒታል ገበያ የሚታዩ ህገወጥ ተግባራትን በተመለከተ ማንኛውም ጥቆማ ለባለስልጣኑ በአካል በመቅረብ ወይም በኢሜይል አድራሻችን complaints@ecma.gov.et ወይንም በስልክ ቁጥር 0115576123 በመደወል ጥቆማ መስጠት የምትችሉ መሆኑን እንገልጻለን። ለበለጠ መረጃ የባለስልጣኑን ድረገጽ ecma.gov.et ይጎብኙ። የኢትዮጵያ የካፒታል ገበያ ባለስልጣን፣ አካታች ፋይናንስ ለጋራ ብልጽግና።